ናቸው በስብሐት ሥላሴ አምሳው ናቸው በስብሐት ሥላሴ ሙታንን ያስነሳው የማርያም ቅዳሴ ሙታንን ያስነሳል የማርያም ቅዳሴ ነው የሚለው። እንግዲህ መዝሙሩ በጣም ነው የሚገርመው። አንድ ጥያቄ ልጠይቅ፣ በቅንነት መልስልኝ እስቲ። ይህን ቪዲዮ ሼር አድርጉለት። አንተ ሙስሊም ከሆንክ እስልምናን ተቀብለ ከሆነ ሪሊ ፕራክቲስ እያደረግከው ከሆነ ይሄን አስተምሮ አሁን አንተ የምትናገረውን ነገር ያስተምራል ወይ? እስልምና አስተምሯል ወይ? ሙታንን ማስነሳት ይችላል ወይ ፍጡር? በእርግጥ እስልምናም ውስጥ መርያም በጣም የምትወደድ በጣም የምትከበር የኢሳ እናት ነች። ሁሉም ሙስሊሞች ይወዷታል መርያምን። ነገር ግን መርያም ሙታንን ታስነሳለች ተብሎ የተጻፈው የቱ ጋር ነው ያለው? ፍቅርን በዚህ መልክ ነው እንዴ የምትሰብከው? ሌላ ምን ሰዓታል ፍቅርን የምትሰብክበት ሌላ ወይ የለም እንዴ? አንዳንዶች ደግሞ አሉ በኮመንት ይመጡና የዱሮ ኢትዮጵያ ልትመለስ ነው መሰለኝ። ቆይ የዱሮ ኢትዮጵያ ላይ እስልምናና ክርስትና አንድ ሃይማኖት ነበሩ እንዴ? ቅርብ ጊዜ ነው የተለያዩት ማለት ነው? እስልምና ፍጡር ሙታንን ያስነሳል ብሎ ያምን ነበር? እሺ ስዕል አድኖንስ ይቀበል ነበር? ኦርቶዶክሶች ጁማ ይሰግዱ ነበር፣ ሰላት ይሰግዱ ነበር፣ ረመዳን ይጾሙ ነበር በዱሮ ኢትዮጵያ ማለት ነው። ይሄ ልጅ ፍቅር እየሰበከ ነው ብላችሁ የምታምኑ ኦርቶዶክሶች ምን ነው ታዲያ? እሱ ብቻ ነው እንደ ፍቅር የሚሰብከው? እናንተ ስለምን አሰብኩ? አንዳንዴ ኑና ጁማም ስገዱ፣ ረመዳንም ጾሙ፣ ነሺዳውንም መንዙማውንም ሞክሩ እንጂ ፍቅር ነው ብላችሁ የምታስቡ ከሆነ ከእናንተም ብዙ ስራ ይጠበቃል ማለት ነው።